ዝናቡ ሲመራው ጦርነቱ ባህር ዳር ገብቶ ነበር። ዘመነ ሲመራው ግን ቋራ ገባ። ምን ማለት ነው? ሴራ አይደለም ወይ? ከእስክንድር ነጋ ላይ እኛ በቅስቀሳ ነጥለን ያመጣነው ሁልጊዜ ዘመነ ካሴ አርማ እየተባለስ ምን ዋጋ አለው? ካልተዋጋ ካልተተኮሰ የጎንደር ፋኖ ጀግኖች አናብስት የጎጃምን አጣምረን ከጎጃም ጋር አገናኝተን ወደ አዲስ አበባ ልንገሰግስ ስንል አይደለ ዘመነ ካሴ አትሄዱም ብሎ ያቆመው። ይሄን አጋልጣችሁ አንተ እንደኔ የቄስና ጠንቋይ አትወድ። የቄስ ባለ ክራሽ ወይ ጊዜው ሲበላሽ የቄስ ባለ አብራራው ማንቅ ነው የሚምራው። የቄስ ፖለቲካ ሌባ ነው ይለካ። የቄስ ነጋዴ ታቦቱን ሸጠው በዘዴ እኔ ስፈራዋል። ያየም ሰይድ ገበው ያላየም ነው የከረዋል ልጅ ሞጣ እንደምን ነው ጎጃም በጀግንነት በጣም የታወቀ ያኛው በታይ ሲሄድ ያበላይ ዘለቀ ታባይ ሻገሩ ፍልቅልቅ ሲደርሱ የሚለው ቅርቅር የነበረ ሀገር ጎጃም እንዴት ይቅር ተሰሙኝ እንደሆን እውነቱን ልናገር ሞጣ ቀራኒዮ የሊቃውንት ሀገር ሞጣ ቀራኒዮ ምን ነው አይታረስ በሬሳ ላይ መጣው ከዚህ አስተዚህ ድረስ ጎንጅና ጥላሮና ጎንጂ እንዲያው ሰውና ሰው እንጂ እስቲ ስላረቂዋ አረቂ ጠጥቼ አልጣላም ተሰው ህትኛው መለኪያ ደሜ ሊመልሰው ሰይጣናዊ ስራ የሆነው መጠጥ ለወዳጅ አጋልጦ ሲሰጥ አንድ ሰው መጠጥ አይምሮው ሲነካ በስተት ይገባል ወደ ፖለቲካ ያልተጠየቀውን እየሰላበደ አንድ ሰው ሰክር ይመስላል ያበደ የቴንም አፍርሶ ትዳሬንም ፈቶ አረቂው ዞታል ሳምበያን ተንኳቶ በመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ። ከላይ በጠቀስኩት ርዕሰ በአንድ ቀን ጨርሷል የወር ደመወዝ የስካር የዝሙት የሁለት ወይ ሱስ ሰውን ሲያበሳቁል ሰውን ሲያኮስስ ቀደም የቆየ ነው አይደለም አዲስ በልቶ መጠጣት ተስማሚ ነበረ ትንሽ ያስቸግራል ሰው እየሰከረ የአዲስ አበባ ጠላ አንድ ደግነቱ አለቅት የለበትም ውሃ እንደመብዛቱ ቀጠን ያለ ነው ለማለት ነው። እኔ ሚዩት አድርገው ችግር የለም። እኔ ሰው ተጽዕኖ ፈጣሪ ስለሆንክ ተጽዕኖ ፈጣሪው ፈለገ ትክክለኛነቱን መረጋጋት እዚህ መጣፍ እንዳል ሐሳቤ የሆነ ነገር ሁሉ አንዴ ቆይ አሁን አንዴ አይ እሱ ተጽዕኖ ፈጣሪ ስለሆነ እንትን እንዳይል ነው ስለምወደው ስለማቀ አሁን እኔ በዓለም ያሉ ፖለቲከኞችን ሳወያይ አካሄድ ከተባለ ጸጥ ይላሉ። እናንተ ደግሞ እነሱ በዓለም ያሉ ፖለቲከኞች እንደዚህ ሰላማዊ ከሆኑ እናንተማ በስንት ጥፍ መሆን አለባችሁ እኮ። ሐሳቤን ልጨርስ ይቅርታ እንዳልክ ተጽዕኖ ፈጣሪ ነው ምናምን ለሚለው እግዚአብሔር ይመስገን ተጽዕኖ ስለፈጠርኩበት ይመስለኛል ያለው። እሺ ለጨዋታ ነው ያልኩት። እንደ ሐሳብ ምንድነው መሰለህ ቴዲሻ ለምሳሌ ሶስት መሰረታዊ ነገሮችን ላንሳለ ለቀጣዩ አሁን አንተ ልጅ ስታረግ ችግር የለውም አሁን አንተም ብለን ስለሆነ የመጣ ነው ለስልክ ስታወይ እነዚህ መሰረታዊ ነገሮች እንድትይዛቸው ነው። አንደኛ ኢየሱስ ክርስቶስ የሚለው ስም ሰዎችን ማብሸቂያ ስም አይደለም። ለምሳሌ እኔ አንተ እንድታምን ኢየሱስ የሚለውን ስም ስጠራ አንዳንድ ሃይማኖተኞች እንዲሉታል ይወልይ ምናምን ብዬ የሆነ ውሽብርብር አድርጌ ሳይሆን በቃ አሁን አንተ አይደለ የጠየቀው አንተ እንድትረዳ አድርጌ ነው መንገር ያለብኝ። ኢየሱስ የሚለው ስም ሰዎችን የምናበሽቅበት ሳይሆን ስሙን ጠርተን ሰዎችን የምናድንበት ስም ስለሆነ ሲቀጥል ደግሞ ለምሳሌ እንዳልክ ግዕዝን ከኔ በላይ የሚያውቅ የለም ምናምን የሚሉ ሰዎችን ተናግሯል። አሁን ተናግሮኛ ጸጥ ምንል ከሆነ ማን ጠይቀው ከሆነ የነገረን ነገር እውነት ይሁን ውሸት አትለየው። ለምሳሌ እኔ ግዕዝ ቋንቋ በተወሰነ መልኩ እችላለሁ እንደ ግዕዝ እንዳልክ የምችል አይመስለኝም። እና እንዳልክ እችላለሁ ብሎ ግን ሃይማኖትን የተረጎመበት መንገድ በጣም ስተት ስለሆነ እውነት ግዕዝ ያውቃል ወይ እንዳልክ ያንንም አሁን ሪፈር የሚያደርግልህን ነገር በአጠቃላይ አንተ ልታረጋግጥ የምትችለው ለኛ እድል ሰተህን እኛ ስንጠይቀው ነው። ኦኬ ቴንክ ዩ ፕላስ ደግሞ ሌላኛው ሶስተኛው ሐሳብ ደግሞ አነሳው ለምሳሌ እኔ አሁን የሆኑ ሐሳቦችን ስነግር የሆኑ ሰዎችን የግድ መተቸት ያለብኝ አይመስለኝም። ለምሳሌ ለግብዝነት የሆኑ አካላት እንጾማለን ይላሉ እኛ ግን አንልም በሚል መንፈስ እኮ ሰዎች ግብዝ ይሆኑ ነው ማለት ነው። ይሄ አሁን ለምሳሌ እንዳልክ አይ እኛ ግብዞች አይደለንም እኛ እኮ እንደዚህ ዝም ብለን ተደብቀን ነው ማለት ኢን ሴንስ ኦሬዲ አሁን እየነገረን ነው እንደዛ ያደረገው እንደሆነ ይሄ ራሱ ግብዝነት ነው። ስለዚህ አንዳንድ አላስፈላጊ የሆኑ ቃላቶች ለጊዜው እንተዋቸውና እንደበሰለ ሰው በተሻለ መጠን ብናወራ አይኖ እንዳልክ አዲስ አማኝ ነው ከሱ በተሻለ መንገድ ፕሮቴስታንቲዝም የሚያብራሩ ሰዎች አሉ። በርግጥ ግን
ቢሆንም ከተገኘ ይቀር እነዚህን አካሄዶች አክሮ ቢሄድ እሱ ስለፈለገ ስላልፈለገ ሳይሆን ወደድንም ጠላንም የተናገርነው ንግግር ላይ እንዳልክ እኛን ይጠይቀናል። ወደደም ጠላም እኛም እሱን ጠይቋለን። ካልሆነ ግን ጥያቄ ባይቀበልም እንደዝማታ እኛ ራሳችን ጠይቀን ማስረጃዎችን እያወጣን እናሳያለን። ስለዚህ እሱ የተናገራቸው ሐሳቦች ላይ ሪስፖንስ እንድንሰጥ እድል ትሰጠናለህ ማለት ነው። ለምን ግዝም ጭምር ሲሳሳት ስላዩት ትምህርት ብቻ ሳይሆን ኮሜንት ላይ አንድ ሰው አስገባ ያላችሁ ነው ከእስልምና ወይም ደግሞ ለእንዳልክም ያላችሁ ነው። የመጡት በቤታቸው ነው። ሁሉም በራሳቸው ላይቭ ገብተው ነው አንድ ላይ ተሰበሰቡ እንጂ እኔ አይደለም ያስገባዋቸው። ስለዚህ ምናልባት አሁን ከዚህ በኋላ ብዙ መቆየት የምችል አይመስለኝም። ነገር ግን ተነጋግረን ምን ማድረግ እንዳለብን እንለያያለን። ጆይን ማድረግ የምትፈልጉ ካላችሁ በራሳችሁ ላይቭ ገብታችሁ ካልሆነ እዚህ ሪኩዌስት ልካችሁ ማስገባችሁ አይነት አይደለም፣ በገስት ስላልመጡ ማለት ነው። ኦኬ ለመጨረሻ ጊዜ አደራ የኤልያስ መሰረትን ቴዲ ሐዋሳ ቴሌግራም ላይ ገብታችሁ ላወራ የገባሁት ስለምንድን ነው? ስለማን ነው? ቴዲ ስለ ኢየሱስ። የኔ ፖይንት የተሰቀለውን መስበክ ነው። የተሰቀለውን ኢየሱስ ማውራት ነው። ፈለገዬ ትክክል ነው ሐሳብ ያነሳው። እንዳልክ ያነሳው ሐሳብ ላይ ጥያቄን ጠይቅ እናውራ። ኢትስ ኖርማል፣ ትክክል ነው። እኔ የገባሁት ስለ ኢየሱስ ልሰብክ፣ እሱ ኢየሱስ ላይ ጥያቄ ሊያነሳ። ስለዚህ ኢየሱስ ላይ ጥያቄ ካለበት አይደለም ያንተ ትምህርት ላይ ነው ጥያቄ ላነሳ። እሺ የኔ ትምህርት ላይ እንጂ ለአንተ ነው የኔ ትምህርት ስታዲዮ ነው ፈለገዬ። ይሄ ሚስ ሪፕሬዘንቲንግ ይባላል። እሺ ካጠፋው ይቀርባል ታረም። እንደዚህ ይላል። በሌላ ጊዜ ቀጠሮ ተቀጣጥረን እኔና ፈለገ እናውራ ስለ ኢየሱስ ደስ ነው። ወይ ደግሞ አንተ ወጥተህ ቴዲ እኔና ፈለገ ቁጭ ብለን ስለ ኢየሱስ እናውራ። ዛሬ አሁን እናውራ። ደስ ነው የሚለኝ ስለ ኢየሱስ በጣም በደስታ ነው የማወራው። እኔ ብዙ አልቆይም። አሁን እኔ አንድ ነገር ማድረግ ማትችሉ ከሆነ ወንድማማቾች ነን፣ እንለያያለን። እኔ የጠፋው በግ ነኝ። እናንተ የገባችሁን ወንጌል ላልገባው ሰው እንዴት ነው የምታስረዱት? ኢየሱስ ያድናል። ኢየሱስ ክርስቶስ ሁልጊዜም ያድናል። ኢየሱስ ክርስቶስ አንደኛና ብቸኛ አዳኝ ነው። አሁንም ፖይንት አድርጉ። ግን ያ አንደኛና ብቸኛ አዳኙ ኢየሱስ ክርስቶስ ግን የሚያድነው በእውነተኛው ትምህርት ነው። በሐሰት ትምህርት ውስጥ እውነተኛው ኢየሱስ ክርስቶስ የለም። ኢየሱስ ያድናል የሚል ነገር ግን ሥላሴን ጣዖት የሚል አለ። መጽሐፍ ቅዱስን ተሸክሞ እመነኝ፣ እርሱ ኢየሱስ በሚለው ስም የተደበቀ የኢየሱስ ጠላት ነው። ኢየሱስ ያድናል የሚል ግን ኢየሱስ ክርስቶስ በሐዋርያት በኩል በሐዋርያት ሥራ ምዕራፍ 2 ቁጥር 38 ጥምቀት የኃጢአት ስርየት ያሰጣል ሲል ዘወር ብሎ አይ ጥምቀት የኃጢአት ስርየት አያሰጥም የሚል ሰው ይህ የኢየሱስ ክርስቶስ ተቃዋሚ ነው። ኢየሱስ ያድናል የሚል ማርቆስ ወንጌል 14:22 ላይ ያለውን የጌታ ኢየሱስ ክርስቶስ እውነተኛ የጌታ ስጋና ደም አይደለም የሚቃወም እሱ ኢየሱስ በሚል ስም የተደበቀ የሐሰተኛው ክርስቶስ ተከታይ ነው። ለምንድን ነው ኢየሱስ 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 ብቻ ማትለው? ዝም ብለህ እንደዚህ ኢየሱስን እየሰበኩ ነው። እንደማን? እንደ ዘመኑ ሰዎች ሳይሆን እንደ ሐዋርያት ለቆሮንቶስ ሰዎችና ለዕብራውያን ሰዎች ተመሳሳይ መልእክት አይልኩ። ለቆሮንቶስ ሰዎች ልክ መልእክቱ ሲላክ በአንድ ቤተክርስቲያን ውስጥ መለያየት መጥቶ ነበር በሰዎች መካከል። ስለዚህ ከዛ የተነሳ ወንጌል ያስፈልጋቸዋል። እነዛ ሰዎች በክርስቶስ ያመኑ ናቸው። እነሱ ሰዎች ሲልክላቸው ወደ ቆሮንቶስ መልእክት ሲልክ ኢየሱስን እመኑ ጌታን ተቀበሉ ብሎ አይደለም። ኦሬዲ የተቀበሉ ሰዎች ናቸው። ምን ብሎ ይጀምራል መሰለ የቆሮንቶስ መልእክት አንድ ላይ ከሁለት ጀምሮ ላንብበው። በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በኢየሱስ ክርስቶስ ለተቀደሱት የእነርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ያምናሉ እነዚህ ሰዎች። አሁን ወንጌልን እንደሆኑ ሰዎች ካልሰበክን ኦኬ ወንጌልን አይደለም፣ ወንጌልን እንደ ሐዋርያት እንሰብካለን። ስለዚህ ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። የትኛው ኢየሱስ? የተሰቀለው ከድንግል ማርያም የተወለደው። የትኛው ኢየሱስ? በነቢያት አፍ የተሰበከው። የትኛው ኢየሱስ? ያመነ የተጠመቀ ይድናል ያለው።
የትኛው ኢየሱስ ቂጣ ቆርሶ ይህ ስጋዬ ነው ወይን ቀርቶ ይህ ደሜ ነው ብሎ የሰጣቸው ኢየሱስ? የትኛው ኢየሱስ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ የተናገረው ኢየሱስ? የትኛው ኢየሱስ ጥምቀት ከክርስቶስ ኢየሱስ ጋር አንድ የምንሆንበት ከሞቱ ጋር አንድ የምንሆንበት መሆኑን በቅዱስ ጳውሎስ በኩል በሮሜ 6:3 ላይ የነገረን ኢየሱስ? እርሱ ኢየሱስ የቤተ ክርስቲያን ራስ የሆነው ኢየሱስ በኤፌሶን 1 ላይ እንደሚናገረው የቤተ ክርስቲያን ራስ የሆነው በአንደኛ ቆሮንቶስ ምዕራፍ 12 ላይ እንደሚገኘው ደግሞ ቅዱሳን ሁሉ የክርስቶስ አካል የሆኑለት ክርስቶስ ደግሞ ራስ የሆኑለት ስለ አንዱ ውርደት ሌሎቹ የሚዋረዱ ስለ አንዱ ከፍ ማለት ደግሞ ብዙዎች ሐሰተኞች ነቢያት መጣዋል። ለምን ስለ ሐሰተኛ ክርስቶስ ታወራለህ? ይሄው ሐሰተኛው ክርስቶስ እያዩት ስለሆነ ሐሰተኛው ክርስቶስ በሐሰተኛ ነቢያት የሚሰበክበት ዘመን ስለሆነ አሁን ስለዚህ ለዕብራውያን እንደ ዕብራውያን ሰዎች እነግራቸዋለሁ። ለምን? ስለ ሊቀ ክህነት ሥርዓት ስለሚያውቁ። ለአሕዛብ ልክ እንደ አሕዛብ እነግራቸዋለሁ። ለእስራኤል ሰዎች ደግሞ እንደ እስራኤል ሰዎች እነግራቸዋለሁ። ያ ለመናፍቃን እንደ መናፍቃን ለአሕዛብ እንደ አሕዛብ ወንጌል ሊሰበክ ይገባል። ኢየሱስ ክርስቶስን ጭራሹን አላምንም ለሚል ሰው ኢየሱስ ጌታ ነው፣ ኢየሱስን እመን ብለህ ትሰብከዋለህ። ኢየሱስን አምናለሁ ብሎ ግን ትምህርቱ ሲነሳ ጸጉሩን የሚያዛጋው የኢየሱስ ክርስቶስን ትምህርት ላለመቀበል ዳገት የሚቆፍር ሰው ሳይ የኢየሱስ ክርስቶስ በስራው በኩል ኢየሱስ ክርስቶስን በተግባር ስትኖሩ ትድናለህ፣ ያለበለዚያ አትድንም ብዬ እነግረዋለሁ። ልክ ዶክተር በሽታን ሰምቶ መድኃኒት እንደሚያዝልህ ማለት ነው ወይ? ስለዚህ ቤተክርስቲያን ኢየሱስን እንዴት ትሰብኳለች የሚለውን ልናገርና ለዝጋ። ቤተክርስቲያን ኢየሱስን እንደ ሐዋርያት ትሰብኳለች። ቤተክርስቲያን ኢየሱስን ተቀበል ስትል ወይም ደግሞ አንድን ሰው ዳነ ለማለት 5 መሰረታዊ ትምህርቶችን ታስተምራለች ቤተክርስቲያን። ምን ይባላሉ? ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን ብላ 5 መሰረታዊ ትምህርቶች አሉ። በመጀመሪያ ጌታ ኢየሱስ ክርስቶስ ያስተማረውን ወይም ደግሞ የገለጠውን ሥላሴ የሚለውን ጽንሰ ሐሳብ ሳያምን አንድ ሰው ኢየሱስ ጌታ ነው ቢለኝ ወንድሜና ጌታን ተቀበል ብዬ ሰብከዋለሁ። አየህ አሉ ባይዘው ቴዲ ኦንሊ ጂሰስ የሚባሉ ኢየሱስ ጌታ ነው የሚሉ ኤርሚ ጌታን ተቀበል ይባላል እንዴ በእናንተ? አዎ ይባላል። ጌታ አይ ጥያቄ ነው። እሺ ሚታ ሥላሴን ጣዖት የሚሉ ማለት ነው። ሥላሴ ብለው የሚያምኑት ክርስቲያኖች ጣዖት ነው የሚሉ ክርስቲያን ነን የሚሉ ግን ኢየሱስ ክርስቶስ ሞቶልኛል ተነስቶልኛል ኢየሱስ ክርስቶስ አምላክ ነው ብለው የሚያምኑ አሉ። ክርስቲያን ነን የሚሉ አየህ፣ ክርስቲያን ነን የሚሉ ቅዱስ ጳውሎስ ጥምቀት ለኃጢአት ቅዱስ ጴጥሮስ ጥምቀት ለኃጢአት ስርየት ነው ብሎ የተናገረውን በሐዋርያት ሥራ ላይ አይ ጥምቀት የኃጢአት ስርየት አያሰጥም የሚሉ በጣም የሚደንቁ ፍጥረቶች አሉ። ባይዘው ኢየሱስን ተቀበል እለዋለሁ። ኢየሱስ ክርስቶስ በሥጋ መምጣቱን የሚክዱ ሰዎች አሉ። ከድንግል ማርያም ሥጋ አልነሳም ብሎ የሚያስተምሩ ማለት ነው። በጣም የሚገራረሙ ፍጥረቶች እና ኢየሱስን ተቀበል ብዬ እመክረዋለሁ። እሱ አየህ በዚህ መንገድ ወይ ቁርባንን ጌታ ኢየሱስ ክርስቶስ ይህ ሥጋዬ ነው ይህ ደሜ ነው ብሎ የሰጠውን ነገር አይ ሥጋው አይደለም ደሙ አይደለም እንደዚሁ ዝም ብለን ነው የምንበላው የሚለው እሱና ጌታ ኢየሱስን ተቀበል፣ ወደ ጌታ ኢየሱስ እቅፍና ወደ ቤተ ክርስቲያን ተጨመር ዳን ብለን እንመሰክራለን። ሌላው ትንሣኤ ሙታን ላይ በጣም የሚገራረሙ ትምህርቶች ኢየሱስ ክርስቶስ ይመጣና የሆነ ዓመት ምድር ላይ ይገዛልና ያስተዳድርና የሚለው አሉ ባይዘው አሉ። ከዛ አስተዳድሮ ምድር ላይ ማለት ነው። ከዛ ድጋሚ ሊመላለስ ማለት እንደዚህም ያስተምራል። ይሄንን ጌታን ተቀበል ብዬ እመክረዋለሁ። ፕሪች መደረግ አለበት። ጌታ ኢየሱስን ሊሰበኩ ይገባል። እነዚህን 5 ሚስጥራት ከተቀበለ በኋላ ይመሰክራል። ሰው ክርስቲያን ሊሆን ሲል ምን ብሎ ይመሰክራል? ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን
በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል፣ ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንንም መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘለዓለሙ። ይህንን ሲያምን አንድ ሰው ዳነ ይባላል። በግዕዝ ልበልልህ፣ ጸሎተ ሃይማኖት በግዕዝ ልበልልህ። አንድ ደቂቃውን ይጨርስ እናልክ እባክህ። እንደው ቅድም በጣም ሰው እኮ በነገራችን ስነ ስርዓቱ ሁሉ ይገመግማል እኮ። ምክንያቱም ክርስትናቸው እንዴት ነው ህይወታችሁ እኮ ታውቃላችሁ። ይሄ ሃይማኖት እውነት ነው። ስሜታዊነት ለክርስትና ጸር ነውና ስሜታዊ ነው። ለጆሮ የሚቆረቆር ነገር ብንሰማ ችለን እንስማ። ከዛ በኋላ ምን እናገረው ነገር ካለ እናገራለን። በቁም ነገር ስሜታዊነት ለክርስትና ጸር ነው። እሺ እንደው ቅድም የሆነ አካል ከልክሎን አልነበረም። አክቹአሊ እኛ ሲያወራ እሱ ሁለተኛ ሌላው ካላደመጥከው እንዴት ነው የምታስረዳው? አንተ ብቻ የገባህን ብቻ ይዘህ ነው የምትሄደው ማለት ነው። ባላንጣው ከአንተ በተቃራኒ ያለን ወገን ምንድን ነው የሚናገረው? ለካስከፈ ካላደመጥከው ጆሮ ሰጥተህ ታዲያ ምንድን ነው ታዲያ? የቱ ጋር ነው ልታስተምረው? የቱ ጋር ነው ይሄ ነው ስህተት ይሄ ነው ትክክል የምትለው? ታዲያ እንዴት ነው በቃ ቴዲ ፖለቲካ አትስሩ። ቀጥል። እሺ ኤርሚ ጠይቅ። 2 ደቂቃ አለ። ቀጥል።